እንደገና ይሄን የህይወት ቃል ካገኛችሁበት ከኢየሱስ ስም ሌላ የሚሰብክ ካለ የተረገመ ይሁን። እግዚአብሔር ከዛ አይነት እርግማን ያወጣል። ሃሌሉያ። ልንቀይረው አንችልም። ይሄ የሐዋርያት ቃል ነው። በሐዋርያትና በነቢያት መሰረት ላይ ታነጻችሁ። እኛ ታነጽን እንጂ መሰረት ልንሆን አንችልም። ማንም የፈለገ ጳጳስ ቢሆን አሁን በዚህ ምድር ላይ የፈለገ የዓለም ታዋቂ ሰባኪ ቢሆን በዛች በተመሰረተችው መሰረት ላይ መታነጽ እንጂ ሌላ መሰረት ለመመስረት አይችልም። ከመሰረተ ምን ይሆናል? የተረገመ። ስለዚህ ነው የሐዋርያት ትምህርት በጣም በከፍተኛ ደረጃ እየሰፋ ይሄደው። ለዚህ ትምህርትም ተጠንቀቁ የተባለ ጌታ ኢየሱስ ይባላል። እኔ ዛሬ የሚሰማኝ ምን እንደሆነ ታውቃላችሁ? ብዙ መናገር ይቻላል በዚህ ርዕስ፣ ነገር ግን ይበቃል። የሚሰማኝ ምን እንደሆነ ታውቃላችሁ? በሐዋርያት ዘመን ከሐዋርያት ሥራ ምዕራፍ 1 ጀምሮ እስከ መጨረሻው ድረስ ባለ ምዕራፎች ውስጥ በእያንዳንዱ ምዕራፍ ታምራት ያልተሰራበት ቦታ የለም። እውነተኛ ሐዋርያት መሰረት ላይ የታነጽን ከሆነ ይሄ ታምራት፣ ይሄ ኃይል፣ ይሄ ፈውስ፣ ይሄ መንፈስ ቅዱስ ሙላት የማን ነው? የኛ ነው። ገብቷቸዋል ማለት የፈለኩት የኛ ነው። we have to claim ማለት ፈረንጆቹ we have to claim ይላል። ምንድነው ይሄ? ይገባኛል። አዎ የይገባኛል ጥያቄ ማቅረብ አለ። የይገባኛል ጥያቄ ማቅረብ አለ። ይገባኛል። ሽባው ዘለው ከሆነ በሐዋርያት እጅ ዘለው ከሆነ የታነጽኩት በዛ ላይ ስለሆነ ሽባው መዝለል አለበት። ምንም አይነት በሽታ እዚህ ጉባኤ መካከል ካለ ሃሌሉያ ዛሬ ይነቀላል። ለምን በሐዋርያት መሰረት ላይ እየታነጽን ነው። ጌታ ኢየሱስ ይመስገን። ሌላ መሰረት አይደለም። የሐዋርያትን መሰረት ላይ ለመታነጽ አምነን ሃሌሉያ ንስሐ ግቡ። እሺ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ። እሺ በመንፈስ ቅዱስ ትሞላላችሁ። እሺ ይህ የተስፋው ቃል ለእናንተና ጌታ አምላካችን ለሚጠራቸው በሩቅ ላሉ ሁሉ ነውና ከዚህ ጠማማ ትውልድ ዳኑ። ሃሌሉያ መዳን በሌላ በማንም የለም። እንድንበት ዘንድ የተሰጠን ስም የኢየሱስ ስም ብቻ ነው። እሺ እኛ ምን መሰረት የለም። እኛ መታነጽ ብቻ የተደረገውን ስራ ክሌም ማድረግ ነው። ይገባኛል ስጠኝ ማለት ብቻ ይገባኛል። እኔ በሐዋርያትና በነቢያት መሰረት ላይ ታንጽ አሜን ታንጽ ያለው አሜን ኢየሱስ ክርስቶስን ለምሻለሁ። ሃሌሉያ ለምሻለሁ። ዛሬ የተሞላሁት መንፈስ ቅዱስ ቁርጭምጭምቴ ላይ ካለ ጉልበቴ ላይ ድረስ አምጣልኝ። ሃሌሉያ ወገቤ ድረስ አምጣልኝ። ሃሌሉያ I have to claim ከዛ በኋላ ልስመጥና በመንፈስ ቅዱስ ውስጥ ልዋኝ። በሐዋርያትና በነቢያት መሰረት ላይ ነው የታነጽኩት። ሌላ መሰረት ላይ አይደለም ያለሁት። ጌታ ኢየሱስ ይክበር። ሃሌሉያ ስንቶቻችሁ ናችሁ ዛሬ መንፈስ ቅዱስ እስከሚሰምጥ ድረስ እስከምዋኝ ድረስ መሞላት አለብኝ ብላችሁ ልታሉ? ጌታ ኢየሱስ ይባረክ። ሃሌሉያ መዝሙሩን ደግመዋለሁ። እምነት ይሰማኛል። ሃሌሉያ እምነት ይሰማኛል። ሃሌሉያ የመንፈስ ቅዱስ ኃይል ሲፈስ የሚያሳይ እምነት ይሰማኛል። እምነት ይሰማኛል። ሃሌሉያ
ኢየሱስ ይሰራል የሚል እምነት ይሰማል። ሃሌሉያ ይሰራል። የማይደበቅ ነገር ይሰራል። የማይደበቅ ነገር ጌታ ኢየሱስ ይመስገን። ሃሌሉያ ያልተጠባበቅነውን የእግዚአብሔርን ክብር ሲገለጥ እዚህ ነው ያልተጠባበቅ